ትልቅ ነገር በኢትዮጵያ ይፈጠራል። ሀገራችን ኢትዮጵያ የመሬት መንቀጥቀጥ እያስተናገደች ትገኛለች። ቀኑን እግዚአብሔር ያውቃል፣ ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ የኛ ከአገር በቀል እውቀቱ ከዚህ ጋር ነው ወይ የሚስማማው? እኔን የሚያሰጋኝ በህፃናቶች ላይ የሚደርሰው ችግር። ከባባድ ምግብ በልተህ ሆድ ሲነፋ ትንሽ አምቦ ጠጥተህ እንደምታገሳ መሬትን መተንፈስ አለባት። ካልተነፈሰች በስተቀር ህይወት ሊኖር አይችልም። እነማን ናቸው ከኛ ጋር? ሱዳንም ከግማሽ በላይ መሬቱ ውሃው ይውጠዋል። ጅቡቲንም አናገኛትም። ከዛ ደግሞ ኤርትራን አናገኝም። በዚህ በረሃ ብዙ ነገሮች አልፈዋል። ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። ምድርም ተቸገረች። ምክንያቱም ከአቅሟ በላይ ብዙ ነገሮች የተጫነባት ነው፣ የተከሰተባት ነው። ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ከጠብ ጥበብ ከመጥበብ መጠበብ ይሻላል ወደሚለው እሳቤ ሄደን ከፍ ብናደርገው። እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። አጠገቤ በኢትዮጵያ ታሪክ ሲወሱ የሚኖሩ በሀገር በቀል እውቀት ከፍተኛ አስተዋጽኦ ለሀገራችን ያበረከቱ ታላላቅ ጠቢባን አሉ። ዛሬ ከነሱ ጋር ነው እንግዲህ አጭር ቆይታ የምናደርገው። በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ ከዚህ በፊት አይተነው በማናውቀው ሁኔታ የተፈጥሮ መቆጣት እያየን ነው። በተለይ መሬት ተቆጥታ እያየናት ነውና ማህበረሰቡ ምን ቢያደርግ ጥሩ ነው? ይሄ ነገርስ እንደው በሀገር በቀል እውቀት እንዴት ይታያል? ሳይንሳዊ ነገሩ ምን ይመስላል የሚለውን ዛሬ እነዚህ ታላላቅ የሀገራችን ውድ ጠቢባን እንግዲህ ይነግሩናል ማለት ነው። ሐኪም አበበች አጠገባችን አለች። መጋቢ ሐዲስ ዶክተር ሮዳስም አብሮን አለ። በሀገር በቀል እውቀት ላይም ከፍተኛ ምርምር ያደረገው አብዱልፈታህ አብደላ አጠገባችን አለ። እንግዲህ ከነዚህ ታላላቅ ጠቢባን ጋር በሰሞኑ በሀገራችን ኢትዮጵያ በተደጋጋሚ እየመጣ እየተከሰተ ስላለው የመሬት መንቀጥቀጥ ቆይታ እናደርጋለን። አብራችሁን ቆዩ። የአፍሪካ ለሁለት መከፈል፣ የኢትዮጵያም ለሁለት መከፈል በርዕደ መሬት ወይም በመሬት መንቀጥቀጥ ሊመጣ እንደሚችል ቀድመው ተናግረው ነበረ። ዛሬ ይህ ነገር በጣም ተጠግቶን ከዚህ በፊት በታሪካችን አይተነው በማናውቅ ሁኔታ በየቀኑ ማለት ይቻላል ሀገራችን ኢትዮጵያ የመሬት መንቀጥቀጥ እያስተናገደች ትገኛለች። ይህ ነገር አሁንስ እንዴት ነው በሀገር በቀል እውቀት የሚታየው? የኢትዮጵያ የወደፊት እጣስ ምን ይመስላል? ይህ ርዕደ መሬት ይዞት የሚመጣው በረከት፣ ይዞት የሚመጣው ቁጣስ ምን ይመስላል? የቀደሙት ሰዎች የቀደመውን ወደፊት የሆነውን ነገር የማወቅ ጥበብ ነበራቸው ወይ? እንደው እንዴት ነው የምትገልጨው? ከ34 ዓመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ነው ያሰብነው። ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ከዛ በኋላም በመቀሌ አድርጎ ጎንደርን፣ ጎጃምን አካሎ በአባይ ጎርጅ ውስጥ ይሄን ባለፈው ያወራና አይመስለኝም በአባይ ጎርጅ ውስጥ ይመጣና ወለንጭቲ ላይ ይገናኛል። እዚህ በመራቤቴ በኮላሽ አድርጎ ጀማን
ወንዝ ኮላሽን ይዞ ወለንጭቲ ላይ ይገባና ወደ ቦረና የኛ ቦረና ድረስ ነው የሚተነበየው። ከቦረና ወደ ኬንያ ይሄዳል። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3ቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላል እና ለዛም ጥንቃቄ ያስፈልጋል እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፈው። ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻ ውሃ የተገኘችው ሀይቅ እነዚህ በሙሉ መርዛማ ናቸው። ባክቴሪያም አላቸው እና እንግዲህ በሰፊው እናንተ ተወያዩበት። እንግዲህ የታሪኩ ባለቤት ስለነበርሽ ያኔ ስትናገሪ እውነት ለመናገር እኛም ካንቺ ሰምተን መጽሐፍትም አይተን አገላብጠን ይህንን የሚመለከት የመርሃ ግብር በዩቲዩብም ሰርተን ነበረ። በእርግጥ ሳይንሱ ከቅርብ ጊዜ ወዲህ ነው መመስከር የጀመረው። ይሄ ትኩሳት እንደሚኖር አፍሪካ ለሁለት እንደምትከፈል የቀደመው ሰነዳችን አየህ ይናገራል። ኢትዮጵያ ውስጥም በስምጥ ሸለቆ አካባቢ በየ5 ዓመቱ እየደጋገመ እየመጣ አለ። መሬቱ እየተሸራተተው እጅግ በጣም እንደ ኬንያ ጎልቶ ባይታይም ማለት ነው አለ ስሜቱ። ስለዚህ ይሄ ነገር ምንድነው? ከዳሎ ላይ ከዛ የሚመነጭ ከእርታሌ የሚመነጭ ውስጥ ለውስጥ የእሳት ባህር አለ። ያ ባህር ሲሞቅና ሲገነፍል ነው ይሄንን አየስ ከኬንያ ሄዶ ይከፍላል ተብሎ የሚጠበቀው። በወቅቱ ብዙ ሰው ይሄንን ለማመን ይከብደው ነበር። ያው የሀገር በቀል እውቀቶችን እውቀት ናቸው ብሎ የመቀበል ድክመት አሁን እያየን ስለሆነ እንደዛ ይባል ነበር። አሁን ግን እንደገና እንደ አዲስ በየቦታው መጋቤ ሐዲስ እና አንቺ ያደረግሻቸው የዛን ጊዜ ስታቀርቡት የነበረው ነገር እንደገና እንደ አዲስ እየታየ ያኔ እንደዚህ ተናግሮ ነበር ወይ እየተባለ ነው ያለው። አሁን ወደ መጋቤ ሐዲስ ዶክተር ሮዳስ ልሂድና እንዴት አየው አሁን ክስተቱን? ቀድማችሁ አቅርባችሁ ነበርና አሁን እንደው ይሄ ነገር ከሳይንስ አንጻር ከኢትዮጵያ አሁን ካለችበት ሁኔታ አንጻር ከሀገር በቀል እውቀት አንጻር ደግሞ አንተ እንዴት ታየዋለህ? መልካም መምህር መስፍን አክብራ ስለጋበዝከን ከረጅም ጊዜ በኋላ ስላገናኘህን በጣም እናመሰግናለን። ከሐኪም አበበ ሽፈራው ጋር በአንድሮሜዳ የቴሌቪዥን ቻናል ያኔ ጄቲቪ ኢትዮጵያ ነበር የሚተላለፈው 2011 ይመስለኛል የመጀመሪያውን ቃለ መጠይቅ ያደረግነውና ስለዛ ቃለ መጠይቅ ሳስብ በጣም ብዙ ትውስታዎች አሉና ተከታታይ መርሃ ግብሮች ነበር ለ3 ሳምንት የዘለቀው። የብዙ ሺህ ዓመት የኢትዮጵያን የቀደመ ስልጣኔ ነበረ ሐኪም አበበች የዳሰሱት። በዛን ጊዜ በጣም ብዙም ተመልካች የነበረው መርሃ ግብር ነበረ። እንዳጋጣሚ ደግሞ ስለ ርዕደ ምድሩ፣ ስለ መሬት መንቀጥቀጥ፣ ስለ መከፈሉ አንስተን ነበር፣ ዳሰነው ነበረ። እንደገና አዲስ ዓመት 2012 ሲገባ ደግሞ እኔ ዶክተር ጌትነት ዶክተር አብርሃም በነበርንበት በእሳቸው ቤት በነበረው መርሃ ግብር ላይ ድጋሚ ተነስቶ ብዙ ሀሳቦች ነበር የተነሱት። ሰፋ አድርገው
ዳሳውት ነበረና ያ ከብዙ አመት በኋላ እንግዲህ ከ6 አመት በኋላ ድጋሚ ተነስቶ በቲክቶኩም በተለያዩ ማህበራዊ ሚዲያዎችም ላይ ሲተላለፍ አሁን ያደረግን እየመሰላቸው ሰዎች እየደወሉ ሐኪም አበበች የት ናቸው ይሉኛልና ትኩስ ሆኖ ቫይራል ወጥቷልና በጣም የሚገርም ነው። በጣምም ተመልካች ያገኘ ነው። ብዙ ቦታ ብዙ ሚዲያዎችም ላይ ተቆርጦ ሲወጣ አየዋለሁና ይሄ የሚያሳየን ሐኪም አበበች በዛን ጊዜ የተናገሩት ነገር አሁን እውን ሆኖ ሲታይ በሀገር በቀል እውቀትና በሀገር በቀል ምርምራችን እንድንኮራ ያደርገናል የሚል እምነት ነው ያለኝ። ግን ቀላል ነገር እኮ አይደለም። አሁንም እኮ ሰሞኑን ተሰንጥቋል እንትን አፋር ላይ ክፍተት አለ። ያቺ አንድ አለት አለች አሰብ ላይ እሷ ናት በቃ እሷ ከተሰበረች ሪፍት ቫሊው እንዳለ እስከ ቦረና ድረስ ተገንጥሎ ለብቻ ነው የሚቀረው። የሰመጠው ይሰምጣል፣ የተረፈውም ይተርፋል። እና እዚች ወለንጭቴ አካባቢ ጀምረህ እዛ ታች ቦረና እስከምትደርስ ከኢንዲያን ኦሽን ጋር ይቀላቀላል። ከአንድ ውቅያኖስ ጋር አንድ ይሆናል ማለት ነው። ዛሬ አይደለም ብዙ ዘመኑ ነው እኮ ይሄን ከተነበዩት በጣም ረዥም ዘመን አለች። በመላው ዓለም ርዕደ ምድር ያለ ክስተት ነው። ሀገራችን ኢትዮጵያ በታሪክ የተመዘገቡ ርዕደ ምድሮችን ከዚህ በፊትም አስተናግዳ ነበረ ታውቃለች። ለምሳሌ አንዳንድ ምሁራን በዚህ ላይ ጥናት ያቀረቡትን ስመለከት ከ1888 በኋላ እንደገና በ1898 ከ10 ዓመት በኋላ ርዕደ ምድር ተከስቶ የተወሰነ ጥፋት አጥፍቶ ነበረ። በ1953ም እንደዚሁ ጉዳቶች ኢትዮጵያ ላይ አድርሶ ነበረና በተለያየ ጊዜ ያጋጥማል። አሁን ደግሞ ሁኔታ ሁሉ ጨመርመር እያለ የመጣበት ጊዜ ነውና ሐኪም አበበች እንደጠቀሱ ሰፊ የሆነ ጥንቃቄ የሚያስፈልገው ሰዓት ላይ የደረስን ይመስለኛል። እንግዲህ ርዕደ ምድርን ከብዙ አይነት መልኩ ባየው ጥሩ ይመስለኛል። ቅድም ቁጣ ነው ያልከው እንዳለ ሆኖ ከቁጣ ባለፈም ደግሞ በረከትም የሚሆንበትም አጋጣሚ አለ። ምክንያቱም ምድር እንግዲህ እግዚአብሔር ሲፈጥራት ዳይናሚክ ይሄ ራሷን የምታስተካክል አድርጎ ነው የፈጠራት። ሁልጊዜ እንደዚህ ሆና ብትኖር ኖሮ ሰው መኖርም አይችልም ነበረ። ለምሳሌ አንተ ከባባድ ምግብ በልተህ ሆድ ሲነፋ ትንሽ አምቧ ጠጥተህ እንደምታገሳ መሬትን መተንፈስ አለባት። ካልተነፈሰች በስተቀር ህይወት ሊኖር አይችልም። ስለዚህ ርዕደ ምድር እንደ በረከት ብናየው ብዙ ነገር ይጠቁማል። አንደኛ እዛ አካባቢ ማዕድን እንዳለ የሚያሳይበት አጋጣሚ አለ፣ አንደኛው ነው። ሁለተኛው ግን ለምሳሌ እሳተ ገሞራ ሲወጣ መሬትን በብዙ መልኩ ሊያበለጽጉ የሚችሉ ንጥራተ ነገራትንም ጨምሮ ከመሬት በታች ያሉትን ወደ ላይ ያወጣል። ርዕደ ምድር አዲስ በረከት ለምሳሌ ተራራ፣ ሸንተረር፣ ሐይቅ፣ ወንዝ፣ ውቅያኖስም ጭምር ይፈጥራል። ይሄ እንግዲህ የምድርን ቅርጽ በማስተካከል ደረጃ የራሱ የሆነ አዎንታዊም ነገር አለው። ከጥፋቱ ባሻገር ጥፋቱ እንዴት እንከላከል ራሱን የቻለ አንድ ሀሳብ ነው። ሌላው ሰው ሰራሽ ምክንያቶች መሬትን ሊጎዱ ይችላሉ። ለምሳሌ ጊዜውን ያልጠበቀ አደገኛ የሆነ መሰረተ ልማት ቢሰራ መሬት ራሱ ጫናውን መቋቋም የሚያቅታት ጊዜ አለ። ለምሳሌ ደኑን ብንመነጥረው የመሬት ሳምባ ማለት ነው፣ መተንፈሻ ማለት ነው፣ መልሶኛን ይጎዳናል። እና ሰው ሰራሽ ምክንያቶች አሉ፣ የሴስሚክ እንቅስቃሴዎች፣ ተፈጥሯዊ እንቅስቃሴዎች አሉ። ሶስተኛ ደግሞ መሬት ራሷን ለማስተካከል በምትሄደው የራሷ የሆነ ምህዋር የሚከሰቱ ነገሮች አሉና በብዙ መልኩ ብናየው መልካም ይመስለኛል። እንግዲህ ወደ ሌሎች ወንድሞችና እናት ሄዳለሁ። እሺ መለሳለሁኝ። አብዱልፈታ ጋር ይደሙና እንግዲህ ብዙ ሀገር ዞርሃል፣ ብዙ ክልሎች አይተሃል፣ የብዙ ሀገር ጎሳዎችን አስተዳደር ህግ ስታጠና ነበርና እንደው እንደነዚህ አይነት ጉዳዮችን ያጋጠመ ወይም በጥናት ውስጥ የምታስታውሰው ነገር አለ ወይ? በመጀመሪያ እህቴን ሐኪም አበበችን ከማመስገን ልጀምር። እርግጥ መድረኩ አንተም ስላስተባበርከውና ስላገናኘህን አንተን ማመሰግናለሁ። ወንድሜ ዶክተር እሱንም አስታውሳለሁ። እሷን ማመስገን የፈለግኩት ምንድነው እዚህ ከተነሳው ርዕስ ጋር ሰሞኑ ድምጽ ትንሽ ጥሩ አይደለም፣ ጉሮሮዬ ችግር የለም ይዞኛል እና ምን አሁን ሕክምና እየጠየቅ ነው? ቀድሜ ጠይቄ ነበር ይዘሽ የመጣሽው ነገር ካለ 2014 እንደዚሁ አንድ መድረክ ላይ
ስናወራ እንደዚህ አይነት ሾው ስንሰራ ሰሜን ምስራቁ የሀገራችን ክፍል በጣም ያሳስበናል። እዛ አካባቢ የሚመጣ አስፈሪና ከባድ ነገር አለ። ቃል በቃል የተናገረችው እንደውም ሰሞኑ እንግዲህ ፈልጌ ጉግል አድርጌ እንደገና አወጣዋለሁ። እንደዚህ ነው ያለችው እና ምን ሊሆን ይችላል ብዬ ከዛ በኋላ ብዙ ነገር ሳስብ ነበረ። አሁን እንደተባለው አትስሙ ያለን ትውልዶች ተፈጠርንና ነገሩ በዚህ ላይ ሆኗል። የሀገር በቀል እውቀቱ ላይ በነገራችን ላይ ያው የሀገር በቀል እኛ ስናጠናው የነበረው የአስተዳደር ስርዓቱ ብቻ አልነበረም። ያው አጠቃላይ ሆሊስቲክ በሆነው መልኩ ስለሆነ ይሄ ከተለያዩ ከበሽታው ጋር ተያይዞ ከድርቅ ጋር ተያይዞ ከርዕደ መሬት ጋር ተያይዞ ከሌሎችም እንደዚህ ህዝብንና ሀገርን በከፍተኛ ደረጃ ሊጎዱና ሊቀይሩ የሚችሉ አደጋዎች ጋር ተያይዞ እውቀት ያላቸውን አባቶች እናገኛለን። በዛ በስርዓቱ በየባህል ስርዓቱ መሪዎች ውስጥ የዚህ ዘርፍ አለ። አያና የተለያየ ስም አላቸው። ኤክስፐርቲስ ናቸው። እንደ ሳይንስ ብትወስዳቸው ኤክስፐርቲስ ናቸው። አንዳንዶቹ አያና ይሏቸዋል። መድዓ የሚባለው የአፋር እንዲህ ጉዳዩን ከአፋር ጋር በጣም ስለተያያዘ በየ7 ዓመቱ ሊከሰቱ የሚችሉ ከባድ አደጋዎችን ዲቴክት የሚያደርጉ አባቶች እንዳሏቸው ነግረውናል። የየ7 ዓመቱ ድሮ እንደውም የ70 ዓመት ነበረው፣ ግን እሱን አቅቶን ነው። አሁን ቢያንስ ግን በእኛ ዘመን በእኛ እድሜ በእኛ ትውልድ የ7 ዓመቱን ድርቅ፣ ርዕደ መሬት፣ ከባባድ ወረርሽኝ እነዚህን ነገሮች ዲቴክት አድርጎ ለሰዎች ቅድመ ጥንቃቄ አድርገን ዝግጅት አድርገን ህዝባችንን ስናድን ኖር ነው፣ ስናተርፍ ኖር ነው። በዚህ በረሃ ብዙ ነገሮች አልፈዋል። ይህንን ምን የምናገኘው ከሰማይም ከምድርም ከእንስሳትም ከእጽዋትም ከምንም ኢቭን ከንፋስም ከስነፈለክም እውቀቱ ሰብስበን ይሄንን ነገር ትንበያ አድርገን ለሚመጣ ሁሉ ቅድም እህቴ እንዳለችው መንግስት ዝግጅት ማድረግ አለበት ስትል ነበርና ህዝብም እነሱም በራሳቸው እንደዚህ ስርዓቱን ሲመሩ በነበረበት ጊዜ ያንን ያደርጉ ነበረ። አለመታደል ሆኖ አሁን ያም እውቀት አይደለም ተብሎ ያው እነሱም አባቶች አሁን ክብር የላቸውም፣ ምስጋና የላቸውም፣ አገልግሎት የላቸውም፣ ተጥለዋል። ቢናገሩም የሚሰማቸው የለም። በቃ ቁጭ ብለዋል። በየቤታቸው የሚመጣውን ነገር በቻሉትን ያህል ጸሎት እያደረጉ ቁጭ ብለዋል እንጂ ምንም ሚና የላቸውም አሁን ኦልሬዲ። ምክንያቱም ትውልዱን የሚነግረው የሚያስተምረው እነሱ አይደሉም። አሁን ወይ ሚዲያው ነው ወይ የመንግስት መዋቅሮች ጋር ተያይዞ ነው። ያ ስርዓት መሪዎች ከአገልግሎት ውጭ ስናደርጋቸው ይሄ ሁሉ እውቀት ቀርቷል እና እንደዚህ ነገሮች መኖራቸውን እናውቃለን ለማለት ያህል ነው። በጣም አስደናቂ ነው። እንግዲህ ከ7 ዓመት በፊት ሀገር ሊገጥማት የሚችለውን ነገር አጥንቶ ትውልድ እንዲዘጋጅ ነጋሪ እውቀት እንግዲህ እዛ አፋር አካባቢ ይሄ ነገር ራሱ መኖሩ አስደናቂ ነው። አሁን እዛ አካባቢ ያሉ አባቶች ጠቢባኑ ቢያዙ ኖሮ እንዲህ አይነቱን ነገር ደግሞ የበለጠ ይነግሩን ነበረ እና እንግዲህ ኢትዮጵያ የራሷን እውቀት የራሷን መልክ እያፈረሰች የሌላ ሀገር መልክ ለመያዝ የምትሞክር እየሆነች እየመጣች ስለሆነ ብዙ ነገር በእርግጥ እያለፈን ነው። እንግዲህ እንመለሳለን ወደዛ ብለን ተስፋ እናደርጋለን። ሐኪም ወደ አንቺ ልመጣ ነው። እንግዲህ እንደባለፈው ስታነሺ ለሰው መቀበል ከብዶት የነበረው ምንድነው የመሰንጠቅና የአህጉር መከፈል ጉዳይ አለ ብለሽ ስትናገሪ ነበረ እና ያ ሰው መቀበል ከብዶት ነበር። እንዴት ሊሆን ይችላል ይሄ
ይል ነበር እና አንድ ጊዜ ግን እና በአንድሮሜዳ ቴሌቪዥን ከቀረበ ከ2 ዓመት በኋላ ኢቲቪ መጥቶ ሳይንቲስቶች ኬንያ መጡ፣ ኢትዮጵያ መጡና አፍሪካ የመከፈል አደጋ ያጋጥማታል ሲባል ሰው ይሄኛውን መቀበል የከበደው ሰው ያኛውን ግን ለመቀበል ሲሞክር አየን እና በእውነት እኔ አሁንም መልሼ ሎሬት ጸጋዬን አነሳለሁ። ፊደላትን አዋህዶ ከኢትዮጵያ ጎሳዎች ጋር በሙሉ አዋህዶ ኢትዮጵያ በነፍስም በስጋም የሰው ዘር መገኛ ነበረች ብሎ ሲናገር አይሰሙትም ነበርና አንድን ፈረንጅ መጥቶ አፋር ሄዶ እንደውም በቃ በጣም ጥልቅ የሆነ ጥናት አድርገው ኢትዮጵያ እኮ የሰው ዘር መገኛ መሆኗን በጣም ትልቅ ሳይንቲስት አረጋገጠ እና ጥንት ስትለው የነበረው እስኪ ንገረን ሲሉት ያኔ ስጮህ የት ነበራችሁ? እኔን ተውኝ፣ ነጩን ተከተሉ። አታከብሩም መጀመሪያ ስንናገር፣ አትሰሙም መጀመሪያ ስንናገር፣ ለእኔ እውቀት ማረጋገጫ ነጩ ከሆነ ነጩን ተከተሉ አላቸው እና አሁንም የአገር በቀል እውቀትን ትውልዱ እንዲሰማ እንደው የዛን ጊዜ እንዴት ነበረ አንቺ ሁኔታውን ያየሽው? ይሄስ የአህጉር መሰንጠቅ እንደው የማይቀር ነው ወይ እንጠብቀው ወይ? እንደው እሱ ላይ ሀሳብ ብትሰጪ። የሀገር መሰንጠቁ እነሱም አሁን ጥሩ አድርገው እያወሩት ነው። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች እከተላለሁ፣ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም ዶክተር ረዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የእሷ ዝርያዎች ናቸው። እንደውም ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋናው ወሳኝ። ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም፣ ምክንያቱም ኦክሲጅን አይቀላቀለው። ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋ ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ ቦዝና አታውቅም። በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እየያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈለግ ይገኛል። እሳቸው እዛ ነበር የሚሰሩት። በጣም ጎበዝ ሰው ነበሩ። እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ ይሰጡን ነበር። እንትን ናቸው ተከትለው ቃይ ተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም። እና ህዝቧ ያውቃል፣ የኢትዮጵያ ህዝብ ያውቃል። ትንሽ ነገሮች ለማግኘት ብሎ ነው እዛ እሳት ላይ የሚጣደውና ከእሳቱ
ህዝቡን የሁላችንም ስራ መሆን አለበት፣ ማዳን አለብን። ድንገት ቢፈነዳ ሊያለብሰው ይችላል። ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ። ክብደት ሲሰማው አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደ ታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው የኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ከአደጋ ያድናሉ። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለው ውሃውን ይሄድና ይቀላቅለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። አሁን በሳይንሱ በኋላ ለዶክተር ሮዳስን ማብራሪያ እንዲሰጥበት እድሉን ሰጠዋለሁኝ። በስፋት እየተነገረ ነው። ከ7 እስከ 10 የሚደርሱ ሀገራት ከኢትዮጵያ ጋር ተቀላቅለው አሁን ኡጋንዳ እንደዚህ የተጠሩ ሀገራት አሉ። እነሱ ተቀላቅለው ለብቻቸው አንድ ደሴት ይሰራሉ። ቀሪው የኢትዮጵያ ክፍል ደግሞ ያው አፍሪካ ሆኖ ይቀጥላል ከሌላው ጋር ተያይዞ የሚል ሰፊ ጥናት ነው አሁን እየተሰጠ ያለው። እኔ እንኳን ባየሁት ወደ 8 የሚደርሱ ትልልቅ ተቋማት በተቋም ደረጃ ይሄንን ነገር አጥንተው ሲኤንኤን፣ ቢቢሲ፣ አልጀዚራ በተሰኙ ታላላቅ ጣቢያዎች ላይ ሲያቀርቡ አይቻለሁ ዶክመንተሪ። The Afar Triangle is a region known for its scorching heat and harsh volcanic landscapes. Beneath the surface, 3 tectonic plates slowly rift and diverge. Ethiopia's remote Afar region holds mud and steam jets out of geysers near Mount Dauphin. የኛ ከአገር በቀል እውቀቱ ከዚህ ጋር ነው ወይ የሚስማማው? ከአፍሪካ ሀገራት መጥተው ተቀላቅለው ነው ደሴቱን የሚሰሩት? እንግዲህ ለሁለት ከተከፈለች ኢትዮጵያ ነው ወይስ ብቻዋን ነው የምትሆነው የሚለውን እንዴት ነው የምናየው? ጅራት ሊኖራት ይችላል። ለምሳሌ ኬንያ ራሷን ችላ ነው፣ ግን ኢትዮጵያ ናት። ምናልባት ሶማሊያ ያው ኢትዮጵያ ሶማሌ ነው የሚተርፈው። ሶማሊያ ከኛ ጋር ናት። ጅቡቲንም አናገኛትም። ከዛ ደግሞ ኤርትራን አናገኝም። እነማን ናቸው ከኛ ጋር? ሱዳንም ከግማሽ በላይ መሬቱ ውሃው ይውጣዋል። ለምሳሌ ካይሮንም ይውጣታል። አባይም ወደ እንትኑ ነው የምትመጣው፣ ወደ ደሴቱ ነው የሚመጣው። ጣና አባይ ወደ ደሴት ነው የሚቀላቀለው። እነዚህ ከመጡ 20% ነው የሚቀረው ኢትዮጵያ ከአፍሪካ ጋር። ይሄ እቺኛውም ግን አፍሪካ ሆና ልጆቿን ሳትተው ነው የምትቀመጠው። ኬንያም ከእንትኗ ጋር ትቀላቀላል። ዩጋንዳም የሞተው ቦታዋ ቀርቶ እንግዲህ አሁን በዚህ መሀከል ላይ ሌላ ፕሌት አለ። ያ ፕሌት ነጭ አባይ ውስጥ ነው ያለው። እሱ አውስትራሊያ ከተገኘችዋ አዲስ አገር ጋር ይገናኛል። ፕሌት ነው፣ የመሬት ወለል ነው። የመሬቱ ሳህን ከዛ ሲገናኝ ያቺ ደሴት ስትወጣ ይሄ ወደ ታች ያዘነብልና ሳውዝ ሱዳን ምናልባት ከኢትዮጵያ ጋር ዝምድና ሆኖ ይቀጥላል። እንግዲህ ጥሩ ነገር የሚኖረን ከሳውዝ ሱዳን ያቺ የቀረችው ኢትዮጵያ ወደ ሳውዝ ሱዳን ትሄዳለች፣ ወይ ሳውዝ ሱዳን ወደ እነዚህ ወደኛ ከኛ ጋር ብዙ ዝምድና አላቸው እንጂ ኢትዮጵያ ናት። በቃ ያንም ያ ፕሌት እስካሁን አልተነገረም፣ እኔ አልሰማሁም። እንግዲህ የኛ የመጨረሻ ወለል ሌላ ዓለም ይፈጥራል ተብሏል። ግን አሁን ቸኮለኛ ገና ወደፊት ነው፣ ከኛ ካለፍነ በኋላ ይሆናሉ ለኔ የጠበቅነው ነው። አሁን ግን ታይታለች። ትልቅ ናት፣ ግን ደሴት አይደለችም ያቺ ዓለም።
ቪክቶሪያ ከዛ ከፕሌት ጋር ትገናኛለች እና የእንትን የዩጋንዳ መገንጠል እርግጠኛ አይደለሁም። ግን ይታወቃል ማለት ነው ከሆኑ የአፍሪካ ሀገራት ጋር እንደዚህ አይነት ነገር እንዳለ ማለት ነው። እኔ ብዙ ጊዜ እመላለሳለሁ ሳውዝ ሱዳን፣ ምንም ምክንያት የለኝም ይሄንን ለማየት ነው። በደቂቃ የተወሰነ እንትን ካርቱም ለመድረስ ብዙ ደቂቃዎችን ይቆጥር ነበር። አሁን ግን ቶሎ ነው የሚደርሰው ካርቱም። በሰኔል አድርገን በላስቲክ አሽገን ውሃው ላይ ስንለቀው ካርቱም ኢትዮጵያ ነጩ አባይ የሚቀየጡበት ቦታ ላይ ይቀበሉታል። የዛ ደቂቃ ከድሮ በጣም 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 ፈጥኗል። ፈጥኖ ነው የሚደርሰው። ፕሌቷ እንዲህ ብላለች። በቃ ያቺኛዋን ፕሌት እየነቀለች እያወጣቻት ነው። እና እንግዲህ ይሄ ጠልሰሙ ላይ አለ ማለት ነው። አዎ አለ። እሱም ማንበብ ነው አሁን ለእንደዚህ አይነት ነገር። እንግዲህ አንድ ዩኒቨርሲቲ እናንተ ዶክተር ሮዳስ ላይ እንትኔ አስባለሁ። በፊቱንም ያኔም ሲጠይቀኝና ፍጥነቱን ሳየው እነዚህ ልጆች አድገው አንድ ዩኒቨርሲቲ ይፈጥራሉ፣ አንድ የምርምር ማዕከል ይፈጥራሉ ብዬ ውስጤ ዶክተር ሮዳስ ላይ ያስባል። እርግጠኛ ነኝ ደግሞ አንድ ቀን የአእምሮ ነገር የእግዚአብሔርን ፈቃድ ይኖርበትና እነዚህን መጽሐፍቶች ማን ነው የሚረከበ ነው ግድ ነው እነሱን ይዳስሳል። በተለይ ዶክተር ሮዳስን ይዳስሳል። እናወራለን ከትልቅ ሽማግሌዎች ጋር በመሞትና በህይወት ውስጥ መካከል ያሉ የሞቱም አሁን ቅርብ ጊዜ የሞቱትም ሁሉም ዶክተር ሮዳስ ላይ ሀሳብ አላቸው። እንግዲህ ጉባኤያችን ከአንዴ ሁለቴ ሞክረን ይሄ ጦርነቱ መጣብንና ሳናሰባስበው ቀረን እንጂ አንዱ አካላችን ሆኖ የራሱን ወገኖች ሰብስቦ አንድ ትልቅ ነገር ይፈጥራል ተብሎ የታጨው እኔው ስላመጣሁት ዶክተር ሮዳስ ነው። እግዚአብሔር ረድቶት የኢትዮጵያ ሕዝብም ተጨምሮበት ሀሳብ ነው። ለሰው ልጅ ገንዘብ አይደለም። ብዙ ነገሮች ዓለምን ሊያስተምሩ የሚችሉ ኢትዮጵያ ላይ አለ። አሁን ስለ መጽሐፈ ሄኖክ ሲነሳ ይሄ ነገር እኮ ከጠልሰም ውስጥ የሄኖክ ጠልሰም ውስጥ ነው የተገኘው። ገና ትራገፋለች ዓለም። ከሰማይ የሚወድቁም አሉ። ቤተክርስቲያኑም ዩኒቨርሲቲ ሊቃውንትም እኛ ጋር ተሰብስበው ነበር። አንተ አሜሪካን ሆነህብን ነው ሳናገኘህ የቀረ ነው። ሀሳቦቹን ከነሱም ጋራ እንዳስሳቸዋለን። በጣም በጣም በድንቅ ሁኔታ ትልልቅ ሊቃውንቶች አቡነ ፊሊጶስ ይዘው መጥተው እዛ ታች በዚህ ጉዳይ ላይ አውርተናል። ትልቅ ነገር በኢትዮጵያ ይፈጠራል። ሰው ሳይሆን እግዚአብሔር ይፈጥራል። እስላሞች ቢሆኑም ወገኖቻችን ናቸው። ከኛም ሃይማኖት ውጪ ቢሆኑም ወገኖቻችን ናቸውና ጭንቅላት ያለው እግዚአብሔርን የሚፈራ ሰው ተፈጥሮ ይሄንን ነገር አንድ ደረጃ ላይ ሀገራችን ከማንም የተሻለች ሀገር ዩኒቨርሲቲ ለሰው አዲስ ነገር አይደለም። ምርምር ማዕከል ለኢትዮጵያ አዲስ ነገር አይደለም። ድሮ የነበረ ነው። ከኛ ነው ኮፒ ያደርጉት። ሕክምና አዲስ ነገር አይደለም። በጣም ትልቅ ኃላፊነት ነው። በዚህ በጥበብ ደረጃ ያሉ ሰዎች እምነት የሚጥሉበት ሰው ሆኖ መገኘት ትልቅ ነገር ነው በጣም። እንደገናም ደግሞ እንደ ሀገር እንዲህ አይነት ኃላፊነት ለመቀበል አሁን በዚህ እድሜህ ራሱ ለኔ እድለኝነት ነው። እግዚአብሔርም ሲመርጥ ነው። እግዚአብሔር አንዳንድ ጊዜ በቃ በየዘመኑ የሆኑ ሰዎች ያመጣል። መጽሐፍ ቅዱስም የሚነግረን እንደዛ ነው። በዘመን እግዚአብሔር የራሱ ሰዎች እያመጣ እያስቀመጠ ያልፋል እና እዚህ ሀገር ውስጥ እንግዲህ ለእንደዚህ አይነቱ ነገር እንግዲህ ፈርቀዳጅ ነበርክ። በአንድሮሜዳ ቴሌቪዥን በጣም ብዙ ህጻናት እኔ ራሴ በአካል ያየኋቸው በጣም ብዙ ህጻናት ፈርተዋል። በጣም ብዙ ተመራማሪዎች ወጥተውበታል። ብዙ ነገር ተነግሯል እና ያ ነገር አንድ እንቅስቃሴ አምጥቷል። ወደድንም ጠላንም ትምህርት ቤት በስ አንድሮሜዳ በሚል ማንም አያውቅም ነበር ስለ አንድሮሜዳ። እስከ መሰየም መድረስ ቀላል ነገር አይደለም። ሆቴል አንድሮሜዳ ተብሎ መሰየም ቀላል ነገር አይደለም እና ይሄ ትልቅ ነገር ነው። እንግዲህ እግዚአብሔር በረከቱንና እድሜ ሰጥተው ደግሞ ይሄንን ነገር ስትሰራ ታሪክ ስትሰራ እንድናይ ፈቃዱ ይሁን። ይሄንን እግረ መንገዴን ይዤ እንዴት ታየዋለህ ብዬ ሳይንሳዊ ምርምሩ ላይ
ብዙ ጥናቶች አሉና እነሱ ጥናቶች ይሄ የአህጉሪቱ ለሁለት መከፈል ወይም የኢትዮጵያን ከፊል ለሁለት መከፈል እንዴት ነው የሚመለከቱት? እንዴት ታስማማዋለህ አንተስ? ሁለቱን አያይዘህ ብትነግረኝ። መልካም። ትልቅ አደራም ነው፣ ትልቅ ኃላፊነትም ነው። እንደ እውነቱ ከሆነ ያኔም የነበረን ሀሳብ ይሄ ነበረ። ትልቅ ተቋም መስርቶ የሀገር በቀል ምርምር የስነ ፈለክ ምርምራችን በማዕድን ላይ ያለው አብዱል ፈታ የሚያጠኑት በህግ ላይ በእጽዋት ላይ ብዙ ሊቃውንት መጥተው እውቀታቸውን የሚያበረክቱበት ኢቭን እውቀትን የምትናዘዝበት እኮ የለም። ራሱ ሴንተር እኮ መኖር አለበት። ብዙ ሰዎች እኛ ጋር ይመጣሉ ታውቃለህ፣ እና ይህን ነገር ለማላውርሰው ይላሉ። ማውረሻ እንኳን ቦታ የለምና እንግዲህ ጸሎታችሁ ከረዳን 2017 ጥሩ ዓመት ይመስለኛል። ይሄን ነገር ለማስፋፋት የሚመለከታቸው መንግስት አካላትም ጋር በመነጋገር ባለጸጎችም ጋር በመነጋገር እግዚአብሔር ቢፈቅድ የኢትዮጵያን እውቀት ለኢትዮጵያውያን የምንሰጥበት የምናሸጋግርበት ተቋም እውን የሚሆን ይመስለኛል። እና እንግዲህ ከረጅም ዓመታት በኋላም ደግሞ መገናኘታችን ይሄ ነገር እንዲሄድ እግዚአብሔር ዓላማ ያለው ይመስለኛል። ስለዚህ ያው ከማውራት ይልቅ በተግባር መዋል ወሳኝ ነገር ነውና እንግዲህ በቅርቡ እንግዲህ ፕሮጀክታችን እናቀርባለን ለሚመለከታቸው አካላት። ምክንያቱም ትልቅ እውቀት ነው ያለው እንደምትሰማው ከሆነ ስለ ማዕድናትም በለው ስለ እጽዋትም በለው በስነ ፈለኩም በለው እና አብዱል ፈታ በሚያጠኑት በህግ ምርምር በለው በእጽዋት በለው እኛም ራሱ ያገኘናቸው በጣም በርካታ ሀብቶችና እውቀቶች አሉና እነዛን እውቀቶች ለትውልዱ የምንሸጋግርበት አንድ ትልቅ ተቋም ሊኖረን ይገባል። ይሄን እውን እናደርገዋለን የሚል ሀሳብ አለኝ። አሁን ጃፓኖች በዚህ በጣም ልዩ ናቸው። ለምሳሌ አርዝ ኩዊክ ሲነሳ ህንፃው እንዳይደረመስ ቢያንስ እንደዚህ የሚዋዥቅ አድርገው ነው የሚሰጡ። የኮንክሪት ነው፣ ከተሰነጠቀ ከረገፈ በጣም አደጋ ነው። ሀገራችን ኢትዮጵያም እንግዲህ የሚሰሩት ድልድዮች የሚሰሩ ፎቆች የሀገር በቀል ሰው ምሁራንን ማዕከል ያደረገ ጥናትን ማዕከል ያደረገ ነው። በእርግጥ እንደተባለው አህጉር መከፈሉ የሳይንሱ ያስቀመጠው መላምት በጣም ብዙ ዓመታት ነው። እሱም መጥቀስ አያስፈልግም። ግን እንደተባለው ወደ 230 ርዕደ ምድር የሚከሰት ከሆነ እንደዚህ አይነት ነገሮች አደገኛ ኬሚካሎች የሚወጡ ከሆነ በጣም አደገኛ ነው። ወደ አሞኒያ ምናምኖች ነው የሚወጡት እና እነዚህ ነገሮች በጣም ከታመቁ ከተማችንም እንዳለው ፍልውሃ አለ። አሁን አንድ ልጅ አለ፣ አንድ ጓደኛ ነው፣ ወደ ቂርቆስ አካባቢ ነው የሚኖረውና ውሃው ራሱ ሙቅ ነው አለ። አሁን የሚወጣው የሞቀን 6 ወራችን ነው አለና ይሄ ከሆነ ብዙ የምናስበው ብዙ የምንነጋገርበት ጉዳይ ይኖራል ማለት ነው። ስለዚህ የኢትዮጵያ ሕዝብ እንደተባለው ሰከን ብሎ ምን እናድርግ፣ ምን ለሀገራችን እንስራ፣ ችግሮችን ደግሞ ወደ በረከት እንዴት እንቀይራቸው የሚል ነገር ነው። እንደውም ሐኪም ሲያነሱ እስከ ኖህ ዘመን ድረስ ሄደው የኖህ ዘመን ጊዜ የነበሩት ጌጣጌጦች ጭምር ብለዋል። እንደውም እኔ በሆን ጋዜጠኛ አንተ ቦታ ሆኜ ምነዛ ምን ነበራቸው ብዬ ጠይቅ ነበረ። ዛሬ ንጉስነቱ ያንተ ነው። ብቻ እነዚህ ገጸ በረከቶችስ ሀገር እንዴት ይጠቀምበት የሚለውንም ብንወያይ በጣም መልካም ይመስለኛል። ይሄን ለማለት ነው። በኖህ ዘመን የነበሩ ጌጣጌጦች ሲባል አንድ ሁለት ሰዎች እዛም ሲስቁ አይቻለሁ እና እንደው ስለሱ ትንሽ ብትይ እስኪ ምንድን ነው የኖህ ሀብቶች እንዴት ነው? እስኪ አንቺ እንዴት ነው የተረዳሽው? እንዴት ነው ያገኘሽው መረጃ? ብዙ ብሔሮች ቋንቋ ያላቸው የተለየ አጠቃቀም አሁን የኦሮሞ ባህል አለ፣ የኦምና የኩሽ ባህሎች አሉ፣ የሴም ባህሎች አሉ። ልክ እንደዛው እነ ጋፋት እነ ሂናሪያ ቡሻሼ ሌሎችም ዘሮች ጠፍተዋል። አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነው የቀረን። አይከል ሴቶችን ትወክላለች። በጣም ሁልጊዜ ስሟ እየጠፋኝ ይቸገር ነበረ ጥናቱን ስሰራው። በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። አይከል በጣም ጎበዝና ልጇ የኖህ ሚስት ናት። ያው 72ቱ ቀን አልፎ ምድር ስትገለጥ ሙቀቱ ሲያበቃ ንፍር ውሃ ስለነበር ከዛ ወጥታ ነው ህዝቡ የተረፈው። ያው የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች፣ ብዙ የሴት ልጆችን የሚወክሉ ነገሮች ያስተላለፈች ናት። አይከሊስት ብለን ብናወጣ እንኳን
ያቺ አይከል ሀሳብ የምትወስድ ሴት የመንደር መሪ ናት። አሁን እንደ ሲንቄዎች፣ እንደ ሴት ዳኞች፣ እንደ ሴት የአካባቢ የማህበራት መሪዎች እንደዛ አይነት የአይከልን ስርዓት ይወክላሉ። እንዳትረሳ ተብሎ ነው እሱ የተደረገውና በጎንደር ዙሪያ አይከል የምትባልም ከተማ አለች። ነባር ህዝቦች ማለት ነው። ኔቲቭ አሁን የምንላቸው ህዝቦች የአይከል ዘሮች ናቸው በኢትዮጵያ የቀሩት። በጣም መመራመር ትችላላችሁ። በተለይ ወጣት ሴቶች ጎንደር ሄዶ ቅማንት ምንድነው ማህበረሰቡ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከሊስት በጣም ትልቅ ቤት መስራት የምትችለው የአይከል ሴት ናት። ልክ አሁን ሀሙናይ እንደሚከበር ሀሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው ሀሙን። አይከል ስራዋ ነው የሚከበረው። ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺህ ዘመን ነው እንግዲህ እኛ እንኳን ከኢቲኤል ስንጀምር 5800 ዘመን ከዛ በፊት ነው ያለፈበትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ገሞራው ያወጣዋል። የአይከልን ቅርሶች ያወጣል። አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩ ነው። ማን ያወጣቸው? ጂኦሎጂስት ያስፈልጋል። በዚህ በአሁን መሬቱ እንኳን ብዙ ጂኦሎጂስቶች ሊወጡ ይገባ ነበር፣ ሊያስረዱ ይገባ ነበር። ቴሌቪዥን ጣቢያው ይሄ ፌስቡኩ ይሄ ምናምን ተራውን ነገር ከሚያወራ እነዚህን ነገሮች እያወጡ ማውራት ነበረባቸው። አልተመራመሩማ። ሲማሩ ለዚህ ምርምር ዝግጁ አልነበረም እንትናቸው፣ ጊዜም አልነበራቸው። አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም ስለ አይከል ስለ አሰራሯም ስለ ህዝቡም ባህል ማጥናት ያስፈልጋል። እና እንትኑ ያወጣዋል። እሳተ ገሞራው ግን ያወጣዋል። እርግጠኛ ሆነን ነው እኛ የምናወራው። ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። ወደ ዶክተር ሮዳስ የመጨረሻ ጥያቄ ልለፍ። እንግዲህ አሁን ያው ሁለት እውቀት ብዙ ነው። አንተ ብዙ ጊዜ 4 አይነት እውቀት አላዋቂዎችም አሉ የምትለው ነገር አለና አሁን ያጋጠመንን በተለይ ከአገር በቀል እውቀት መሸሽ፣ መኮብለል፣ መራቅ እንዴት ሊታረቅ ይችላል? አሁንስ እንደው በምድራችን እየተከሰተ ያለው ነገር አሳሳቢ አይደለም ወይ? እንደ ጠቢብ ሰው ነው አሁን የምጠይቅህ። ምንድን ነው የሚሰማህ አሁን መሬት በተናጋ ቁጥር? ምንድን ነው የሚሰማህ አሁን? እንዲሁ የዜና አውታሮችን ስንሰማ ያልነካው አካባቢ የለም። አሁን ትግራይ ገባ ይባላል፣ አማራ ክልል፣ ደቡብ፣ አዲስ አበባ በጣም እየነካ ነው። እኔ መሬት ላይ ከመጣሁበት ጊዜ ጀምሮ ነፍስ አውቄ እንዲህ አይነት ነገር አልሰማሁም፣ አላጋጠመኝ። እንደውም የሆነ ጊዜ በተከታታይ ለ10 ቀን ለ12 ቀን በተከታታይ ሲታይ እንደው እንዳንድ መንፈሳዊ ሰው ምንድን ነው የሚሰማ? ሳይንሱን ደግሞ ጠልቆ ገብቶ እንዳጠና ሰው ውስጥ እንዴት ታየዋለህ? ይታረቁልሃል ወይ እነዚህ ሁለት ነገሮች? ይስማሙልሃል ወይ? እስኪ እሱን እንደው ካንተ ልስማ። ከባድ ጥያቄ ነው የጠየቀኝ። ስምምነት ጥሩ ነው። ሁልጊዜ ሰው ሞተ እንዴት ያነሳል ሲባል 4ቱ ባህሪያተ ስጋውና 3ቱ ባህሪያተ ነፍሱ ሲስማሙለት ነው ሙት ማንሳት የሚችለው፣ ያንን ኃይል ኤነርጂ የሚያገኘው ይባላልና ሁሉንም ነገር ማስማማት መልካም ይመስለኛል። ነገር ግን ህዝቡ ሀገር በቀል እውቀትን ትቷል የሚል ደግሞ እምነት የለኝም። አብዛኛው እንደምታየው እኮ የሚኖረው አብስሎ የሚመገበው የሀገር በቀል እውቀቱን ተጠቅሞ ነው። ምናልባት ሞደርን ሜዲኬሽን ከተማ ሊኖር ይችላል እንጂ ሰው ራሱን አክሞ የሚኖረው በገጠሩ ማህበረሰብ ስትለው ሀገር በቀል እውቀቱን ተጠቅሞ ነው። ምናልባት ፍርድ ቤት ያለው ከተማ ሊሆን ይችላል እንጂ በሽምግልናውም በምኑም ሀገር በቀል እውቀቱን ተጠቅሞ ነው። እና ምናልባት እቺ ከተማው አካባቢ ያለውን ነገር ብቻ አይተን ህዝቡ ሀገር በቀል እውቀቱን ትቷል ማለት ድምዳሜ ውስጥ ባንገባ መልካም ይመስለኛል። እና ደግሞ ሰው ካሳየ ነው በእውነት እንደሚቀበል በአንድሮሜዳ መርሃ ግብር አይተናል። ሐኪም አበበሽ ጋራ ሊማር የነበረው ፍላጎት እሳቸው ራሱ
እስከ ሌሊት 10 ሰዓት 9 ሰዓት መጥቶ ሰው በር እስኪያንኳኳ ድረስ ነው የደረሱት። እና ሁላችንም አንድ ነገር ኢቨንት እናዘጋጅ ብንል ሀገር በቀል እውቀት እናስተምር ብንል በእውነት ህዝቡ ተገልብጦ ነው የሚመጣው። ምናልባት እኛ ያን ሲስተም አለመዘርጋታችን ካልሆነ በስተቀር እግዚአብሔር በሚያውቀው ሰው የራሱን ነገር ይጠላል የሚል እምነት የለኝም። እንኳን እኛ እዚህ እንላለን እንጂ ሰሜን አሜሪካ ብትሄድ፣ አውሮፓ ብትሄድ የሀገራቸውን ፊደል፣ የሀገራቸውን የዘመን ቀመር፣ የሀገራቸውን እሴት ለማወቅ እንዴት እንደሚፍጨረጨሩ ብትመለከት በእውነት ከኛ በተሻለ መልኩ። ስለዚህ ጨለማውን አትርገመው ነው። ትልልቅ ሪሰርች ሴንተሮች በመክፈት ነገሮችን በማስተማር እኛውን መልኩን መለወጥ ያለብን እንጂ ህዝቡ ይህንን አድርጓል ህዝቡ ጠልቶታል የሚል እምነት የለኝም። ሌላው የአውሮፓ እውቀት ይህን ይደግፋሉ ለምትለው ለኛ ላይ ደግፍ ይችላል፣ ግን በሀገሩ ይደግፋል። እኔ አሁን ብዙ ዩኒቨርሲቲዎች ተጋብዤ ሄጃለሁ። ሪሰርች ሴንተሮቻቸውንም ፈቅደው ያስጎበኙኛልና አሁን ለምሳሌ በግዕዝ ጥናት አንዱን እንኳን ስፔሲፊካሊ ብናይ እስከ ፒኤችዲ ዶክትሬት ድረስ ይሰጣል። ብዙ ሪሰርቾች ይደረጋሉ። በጣም ብዙ ጥናቶች እስከ 3ኛ ዲግሪ ማለት ነው ፈንድ ይሰጣሉ። ምናልባት ለኛ እኛን ፈንድ ላይ ሰጠን ይችላል። ይሄ የሚመለከተው የሀገር መንግስት ስለሆነ ስለዚህ አጣጥመንም ሀገረ መንግስት ሲባል እኮ ኢትዮጵያን የሚመራ ኢትዮጵያዊ ሆነ ነው። ስለዚህ የኢትዮጵያን እውቀት የማበልጸግ የማስፋት የማራቀቅ ኃላፊነት አለበት። ጠበብቶቹም ባለፈው ተናገር ያለው ከጠብ ጥበብ ከመጥበብ መጠበብ ይሻላል ወደሚለው ሐሳብ ሄደን ከፍ ብናደርገው እንደውም ከአብዱል ፈታህ አንድ ሐሳብ በወስድበት ብዬ አስባለሁ። አንዴ ቃለ መጠይቅ ሲያደርግ የሆነ ቦታ ነው የሰማሁትና ስለ ሀገር በቀል እውቀት ነው ስትናገር የሰማሁት። በብድር ህግ ብለህ የተናገርከው ሚዲያ ላይ ነው የሰማሁትና አንድ ሰው ከመበደሩ በፊት አለ ጓዳውን ማየት አለበት አለኝ ወይስ የለኝም ብሎ፣ ሁለተኛ ከሌለው ደግሞ ራሴ መስራት አልችልም ወይ ብሎ። ያ ባይኖረው ነው የሚበደረው። እና ጓዳችንን ብናይ እንደነ ሐኪም አበበች ያሉ ሊቃውንትን ብንሰበስብ እውቀታቸውን ብንጠቀም ጓዳችንን ካየን በኋላ መስራት ካልቻልን ከሌለን እኛ ራሳችን አንሰራም ወይ? አሁን እኮ ትራምፕ ዘጋው ምን ሊሆን ነው? ወደድንም ጠላንም ሲስተም እየተዘጋ ነው። አሁን ሀገር በቀል መድኃኒት ብናስፋፋ ኖሮ አንዳንድ ተጓዳኝ ህመሞች ሲመጡ ቢያንስ አውጥተኮ ትሰጣለህ። አሁን መድኃኒት አልሰጥም ይላል ይሄ ምን ታረጋዋለህ? ስንዴ አልረዳም ይላል፣ ማዳበሪያ አልሰጥም ይላል። የሀገርን ማዳበሪያ ሀገር በቀል በሆነ ሁኔታ አላዳበርከው። እነሱ ደግሞ አሁን አንሰጥም ማለት ዘጋ በቃ። ስለዚህ ምንድነው የሚሆነው? ገበሬው ለመብላት ራሱ እኮ አንችልም ማለት እኮ ነው። ጥገኛ ሆነናል። ስለዚህ ምን ጊዜም ፈላስፎች ምን ይላሉ? ፖቨርቲ ኢዝ ኤ ላክ ኦፍ ቾይስ፣ ድህነት ምርጫ ማጣት ነው ይላሉ። ምርጫ ያለው ሰው ድሃ አይደለም። እና ሀገር በቀል እውቀቱን መንግስታችን ሁሉም እንደ አንድ ትልቅ ምርጫ ይመልከተው። ይሄኛው ቢዘጋበት በዚህ ያወጣዋል ወደሚለው ሀሳብ ነው ለመሄድ የምፈልገው። አመሰግናለሁ። አልመለስክልኝም አንዱ ጥያቄ ምንድነው? ባክህ እንዴት ነው የሚሰማህ ይሄ የርዕደ መሬቱን በየቀኑ ስትሰማ? ምንም ለኔ ምንም አይሰማኝም። ማለቴ እንደ አንድ ሰው ነኝ፣ አንድ ነፍስ ነው ያለኝ። ብዙ የሚያስቸግረኝ ጉዳይ አይደለም። ግን እድል ይዞ ይመጣል። ይሄ ስለሆነ እኮ ነው የተሰበሰብነው አይደለ? አንዳንድ ጊዜ ነገሮችን ሁሌ ኔጌቲቭ አንመልከታቸው። ፖዚቲቭ ነገሮች አላቸው፣ መልካም ነገር አላቸውና ይሄ በመምጣቱ እንደነዚህ ያሉ ሊቃውንት ተሰበሰቡ። ሌላ ነገር ላይ ያመጣል፣ በረከት ይዘዋሉ። አንድ ችግር ሲመጣ መፍትሄ ይመጣል። ድሮ ለምሳሌ አንድ ነገር ልንገር። አሁን እንትን ማሽነሪ ሲተካ ሰው ስራ የለውም ተብሎ ነበራል፣ ዋሽንግ ማሽን ምናምን። አሁን ለስንት ሺህ ሰዎች እድል ፈጥሯል። አሁን አዳዲስ የሚመጡ መስንትኖች አረ ስራ የሰውን ስራ ሊያስወጡ ነው ይባላል። ግን ሚዘውት ደግሞ የሚመጡት ሚሊየንስ የሆነ ጆብ ኦፖርቹኒቲ አለና እኔ ይሄ ነገር እንደ መልካም ነገር ነው ማየው። አይ ዶንት ኖ ማይንድ ሴታፕ አላቅም። ሲንቀጠቀጥ እንትን ሊለኝ ይችላል። ግን የሆነ ይዞት የሚመጣው በጎ ነገር እንዳለ ይሰማኛል። እና ምናልባት እኔ ፎከስ ማድረገው ብርሃኑ ላይ ነው፣ ጨለማው ላይ ስላልሆነ ይሄን ይመስላል። እሺ እግዚአብሔር ይስጥልኝ። ሐኪም ወደ አንቺ እንግዲህ ማጠቃለያ ልመጣ ነው እና በእርግጥ ይህንን ሀሳብ ለምን አንነጋገርበትም ያልሽኝ አንቺ ነሽ። በእውነት እግዚአብሔር ይስጥልኝ እንዲህ ተሰብስበን እንድንነጋገር ሀሳቡን አመንጭተሽ እንደዚህ ሰውም ሊረዳው የሚገባውን ነገር እንዲያውቅ መደረጉ በጣም ትልቅ ነገር ነው። ይሄንን ካልኩ በኋላ ግን አሁን
በዘመናት መካከል እንግዲህ ብዙ ጥበብ እንደቀሰመ ሰው ብዙ ታሪክ እንዳጠና ሰው ምንድነው የኢትዮጵያ መጻኢ ዕድል በዚህ አሁን ተፈጥሮአዊውን እንግዲህ ሌላውን ሰዎች የሚሰሩትን አሁን ሀገራችን በጣም አሳዛኝ ጊዜ ላይ እንዳለች እንረዳለን። ቀሚሷ በጣም አድፏል፣ ቆሽሿል። ልጆቿም በጣም ብዙ ችግር ውስጥ እንዳሉ እናውቃለን እና ብዙ ሰው የጨነቀው ጊዜ ላይ ነው ያለንበት። አሁን በሀገራችን የምናለቅስበት ጊዜ ላይ ሆኗል። በጣም ብዙ ጭንቀት ውስጥ ነው ያለነው እና አሁን ግን እግዚአብሔር ተስፋ እየሰጠን ነው ወይ? እነዚህ ማዕድናት ሁሉ ከወጡ ምናልባትም ደግሞ ራሷን የቻለች ደሴት ከተፈጠረ ህዝቡ ይሄንን ደግሞ አይቶ መሰበሪያው ይሆን ወይ? ወደ እግዚአብሔር መመለሻ መሰበሪያው። መቼም ተሰበር ተብሎ ብዙ እኔ በግሌ ለመሰበር በጣም ስንቸገር ነው የማየው እኔን ጨምሮና እንደዛ ይታይሻል ወይ? ዶክተር ሮዳስ ጥሩ ነው ብርሃኑን ማየትህ። መቼም ብርሃንን እንደማየት ተስፋ እንደማድረግ ትልቅ ነገር የለም እና እውነት ተስፋ እናድርግ ወይ? ኢትዮጵያ የተደላደለ ነገር ላይ ወርቅ ትለብሳለች ወይ? ብርሃን አላት ወይ? ትንሣኤ አላት ወይ? የሚለውን አያይዘሽ ብትነግሪኝና ብናጠቃልል። ከራሳችን የተነሳ መጥፎ ነገር አለ ሊባል ይችላል። መጥፎን በጥሩ መቀየር በጣም ቀላል ነው። እኔን የሚያሰጋኝ በህፃናቶች ላይ የሚደርሰው ችግር ይሄ ተፈጥሮ ነው። ይሄ አሁን ማንም ሰው ሊመልሰው ማንም ሰው ሊያዘው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለብን። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው ቅድም እንዳልኩት። እኔ ግን እንደ መጥፎ ችግር ማይላት ለኢትዮጵያ ህፃናቱ ላይ የሚደርሰው ፈተና ህጉ ወሰን ያላደረገለት ህግ አትፈርድባቸውም። በዳኞችም በህግ አውጪዎችም ያለው በወቅቱ ጥሩ ነገር ስለነበረ ያለውን ነገር በአደጋውም ወንጀሉም ትንሽ ስለነበረ በዛ ልክ ነው የሚፈርዱት። ይሄንን ባህሉ እንዴት ያየዋል? ባህሉ ይሄንን መከላከል አይችልም ወይ? የእናቶች ጊዜ አይከልን የምናደንቀው እኮ ይሄንን ስለተከላከለች ነው። የአይከል ህጎች እኮ ይታወቃሉ። አንድ ባለጌ መንደር ውስጥ ካለ የሾመቻቸው ሹመኞች ወጥተው ይጮሃሉ። ለታላቁ ሰው ከበላይ ላለ ሰው ይናገራሉ። የዛ ሰው ቤተሰብ ይጠራል። ያንን ጥፋት ያጠፋ ሰው ለምንድን ነው ልጅህን በስርዓት ያላሳደግከው? ይሄንን ለምን አደረገ ተብሎ ይጠየቃል። ከተጠየቀ በኋላ መልስ ካጡ ከነ ቤተሰቦቹ ከነዘሩ ገበያው ለሱ ክፍት አይደለም። ጎረቤት አያናግረውም። ቢሞት ወጥቶ አይቀብረውም። ቅጣቱ በጣም የአይከል ቅጣት በጣም ኃይለኛ ነው። በዛን አይነት ሲቀጣ ዲሲፕሊን ሆኖ ሌላውም ሰው እንዳያጠፋ ረፍ ይሄ ይደርስብሃል እየተባለ አገሪቷ በጣም ተከብራ ታፍራ በህዝቦቿ ህግ ነው የዳነችው። ይሄ የትላልቅ የፍርድ ቤት ህጎችን አይጠቅስም። የባህል ህጎች አሉ፣ የመንደር ህጎች አሉ። ትልቅ ስራ ነው። አንድ ባለጌ ወደ መንደር ገብቶ ሴት መድፈር አይደለም ሴትን ጎንተል የሚያደርግ ከሆነ ወዲያውኑ ትጮሃለች፣ ትቀርባለች፣ ትነግራለች። ወዲያው ቤተሰቡ ይጠራል፣ ቅጣት ይወሰንበታል። እሳት እንኳን አይጭሩም ከሱ እሳትም እንዲጭር አይፈቅዱለት። ይሄንን የመሳሰለ ትልልቅ ባህላዊ ህጎች አሉ። ይሄንን ማደራጀት ያለባቸው ወንዶቹ ስራ ሰርተው ነው የሚገቡት። በቃ ፈተናቸው በዝቷል። ደግሞ አሁን የሚያሳዝነው ነገር ወንድ ልጅ ላይ ያለ ፈተና ቀላል አይደለም። በዚህ ዘመን ያለ የቤት ልጆቹ ይራባሉ። ሞልቶ ጉልበቱ ሰርቶ ሊያበላ አይችልም። ለሱ ሲለፋ ቤቱን ዞር ብሎ ሊያይ አይችልም። እናቱም ተደርባ ደግሞ መስራት ጀምራለች። አሁን ያንን ሴቶች ነን መከላከል የምንችለው። ሴቶች ነን ወደ አደባባይ ማውጣት ያለብን። ሴቶች ነን ልጆቻችንን መጠበቅ ያለብን። ሴቶች ነን ወደ ባህል ህጎች መምጣት ያለብን እንጂ እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። መለወጥ አለባት ምድሪቷ። አሁን ባህላዊ ህጎችን እንዴት እናጠናክራለን? እንዴት ቤት ለቤት እንነጋገራለን?
የተወሰነ እኮ ወጥቶ መጮህ አልቅሶ መታየት አይደለም። ለምን ይሄ ይደረጋል ብሎ ህጎችን ከባህላዊ ላይ መውሰድ ብዙ የተጻፉ አቶ አብዱል ፈታህ ጋር አያለሁ። እኔ እንደውም ብዙ ገዝቼ አንብቤያለሁ። ጥሩ ናቸው። እንደ እንትኑ ቁጥር አልተሰጣቸውም እንጂ እንደ ህጉ ብዙ ህጎች አሉ ከእንትን ጋርና ይህንን አስገድዶ መድፈር፣ ጦር መምዘዝ ስንፈጠር አዳምና ሔዋንን ነው የምናስበው። የጥበበኞች ጥበበኛ የጎበዞች ጎበዝ እሱ እግዚአብሔር ይህንን የመሰለ አምሳል አድርጎ አውቦ ፈጥሮናል። በዘር በሃይማኖት መለያየቱ ትርጉም ስለሌለው ያንን ለማጥፋት ትውልዱ መነሳት አለበት። በቃ ወደ መንደር ሳይሆን ወደ አደባባይ የምንወጣበትና ይሄንን ነገር የምናጠፋበትን የኔ ስጋት በአገሬ ላይ ችግር ያመጣል ምለው ይሄ ተልካሻ ባህሪያቶች ናቸው። ምናልባት ሀሳብ ካላችሁ ሁላችሁም በዚህ ጉዳይ ላይ ወልደን በደንብ ካላሳደገን ምን ሀገር አለን? ማንም ልጄን ጨምድዶ የሚጫወትባት ከሆነ ምን ኑሮ አለኝ? ለዚህ ህግ መጠናከርና መዘጋጀት ያስፈልጋል። አይከልን ስናስብ በጥፋት ውሃ ጊዜ ያ ሁሉ ንፍር ውሃ ባለበት ሰዓት እሷ እንትን ውስጥ አልገባችም ይላል መዝገባችን። መርከብ ውስጥ አልገባችም። ራስ ዳሽን ተራራ ላይ ወጣ ውሃ ወደ ታች ይወርዳል። ኬቭ ውስጥ ነው ገብታ ትላትሉንም ምኑንም አድርጋ አብልታ ወገኖቿን ያተረፈችው። ልክ እንደዛ ልጆቻችንን አይከልን ሆነን ማትረፍ በጣም 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 ያሳስበኛል። በየድሩም በየምኑም አስቦ ምን ነክቶን ነው ይሄንን ይሆን ነው ይሄን የሚያደርገውን ደግሞ ለፍርድ ቤት አይደለም ማቅረብ ለባህል ፍርድ አቅርቦ መልስ መስጠት ጠንካራ ህዝብ የሚወጣ ይመስለኛል በዚህ ጉዳይ። እሺ እንግዲህ በጣም ረጅም ጊዜ ነው የቆየ ነው። ተመልካቾቻችን ጥሩ ትምህርት ያገኛችሁ ይመስለኛል። ዓለም አቀፋዊ ዳታዎችን ለማየት ሞክረናል። አገር በቀል እውቀት ደግሞ አሁን እየመጣ ያለውን ነገር እንዴት እንደሚመለከተው ለማየት ሞክረናል። በጣም ብዙ ኃላፊነቶች ደግሞ ዛሬ ተቀብለናል ማለት ነው። አንዱ እንግዲህ አገር በቀል ተቋም ወይም ኢንስቲትዩት ለማቋቋም በዶክተር ሮዳስ መጋቤ ሐዲስ በኩል ዛሬ አደራ እንግዲህ የተሰጠበት እለት ነው። በጣም ትልቅ ጊዜ ነው። እዚህ የሰማችሁት ሁሉ ዳለባችሁ። እንግዲህ እንዲህ አይነት ታሪክ፣ መጽሐፍት፣ እውቀት ዝም ብሎ መባከን አለበት? አዎ። ስለዚህ የኢትዮጵያ ሰራዊት የሆናችሁ መነሳት አለባችሁ። እውነት በቃ እስኪ ለህሊናችሁ እችን ሰጣችኋት ሂዱ። የሀገሬ ባህል የሀገሬ እውቀት በተቋም ደረጃ ተመስርቶ ማየት አለብኝ። ባሌንም ልጆቼንም እመክራለሁ፣ ጎረቤቶችን እነግራለሁ፣ ሰራዊት ሆናለሁ የሚለውን ለልባችሁ መስጠት እንዳለባችሁ ይሰማኛል። እንግዲህ ይህንን ስርጭት ደግሞ የምትመለከቱ ሁላችሁ በእርግጥ እዚህ የተገኛችሁት እድለኞች ናችሁ፣ ሰምታችኋል ብዙ ነገር። ሌሎቻችሁም እንግዲህ በዩቲዩብ ትመለከቱታላችሁ። 3-4 ዩቲዩብ ላይ ይለቀቃል ይሄ። ሴቶቹ ደግሞ ትልቅ መልእክት ተላልፎላችኋል ዛሬ። አረ አንዲት ታላቅ ሴት ተነስታ እስኪ እሷን ምሰሉ፣ በክፋት ዘመን ተፈጥሮ በከፋሽ ጊዜ ወገኖቿን ያዳነች ሕግና ስርዓት ለዚህ ህዝብም ሰጥታ የነበረች እስካሁን ባህሏ ያልጠፋ ታላቅ ሴት ሰምተናል አይደል? ዛሬ ማን ትባላለች? እስኪ በሉት። ሰምታችኋል ማለት ነው። ስለዚህ እጅግ የሚደንቅ ነው ታሪኳ። ይሄንን ይዘን ደግሞ እኛስ ቆይ አሁን እዚህ ያላችሁት ልጆች የራሳችሁ ታሪክ ቢኖራችሁ የምትነሱበት አዲስ ነገር መውለድ ባንችል ያለውን ማስቀጠል ያስፈልገናል አይደለ? እና ቅድም መጋቤ ሐዲስ ዶክተር ሮዳስ ሲናገር አይ እንደው አገር በቀል እውቀት እኮ ትውልዱ ሸሽቷል ማለታቸው ያው አላወቀውም ነው እንጂ ይጠቀምበታል እኮ አይደል? እዚህ ያላችሁት በሙሉ እንጀራ አይደል እንደምትበሉት? ማን ነው የሰራው? ወጥ ዛሬ እዚህ ድፎ ዳቦ እየበላን ነው። እነዚህ ሁሉ የተቀመሙት ይሄንን ስርጭት የሚመለከተው ሁሉ እኮ የሚኖረው በአገር በቀል እውቀት ነው። ግን አላወቀውም፣ አላከበረውም።
በተቋም ደረጃ እንዲታይ አላደረገውም። እንዲህ ሲባል ዓለም አቀፍ እውቀቱን ዝም ብለን እንጣለው ማለት አይደለም። የሚጠቅመንን መያዝ ያስፈልጋል አይደል? አሁን ይሄ ስርጭት ይኸው በካሜራ ተቀርጾ ለብዙ ሚሊዮን ህዝብ እንዲደርስ ይሆናል። ጠቃሚ ነገር ነው። ጠቃሚውን መውሰድ የኛን ደግሞ በጣም በተለይ ሰውነት ላይ እኛን የሰሩንን በቃ ሰው እንድንሆን ያደረጉን ኢትዮጵያዊ በጣም ሰው ነው። በውጭ ዓለም እንደው ሄደት ባልንባቸው ብዙ አስደንጋጭ ባህሎች አሉ። ኢትዮጵያዊ ባህሉ ወጉ ሰውነት ላይ ያተኮረ ነውና እሱ እንዲጎላ ለማድረግ ብዙ ኃላፊነት የተሰጠበት ትልቅ መልእክት የተላለፈበት ነው። ሴቶቹ ደግሞ ይሄንን ይዛችሁ እንግዲህ ለልጆቻችሁ ስትሉ ልጅ ያላችሁ ለልጆቻችሁ ስትሉ ሴት የምትከበርባት ሀገር፣ ሴት ጠቢብ ደምቃ የምትታይበት እናንተም ደግሞ የጥበብ ልብስ የምትለብሱበት ሀገራችን እንድትሆን። ሴቶች ጥበብ ቢለብሱ ሀገር እንዲያትሆንም ነበር። ወንዶቹን ይቆነጥጡ ነበር። ጸጥ ታደርጓቸዋላችሁ። ከትልቅ ወይም ከአንድ ስኬታማ ወንድ ጀርባ ማን አለች ይባላል? ሴት። እውነት ነው፣ ሴት ናት። እና ሴት ሀገር መሪ ናት። ከኋላ በጣም ብዙ ሀገር መሪ ትመራለች። ልጆቿን በጣም በቅርበት ከወንድ በእርግጥ ወንዶችም ይቀርባሉ፣ ግን በጣም የሚቀርቡት ሴቶቹ ናቸው። ልጆችን በመቅረጽ ብዙ ግንኙነት ያላቸው ሴቶች ናቸው። እና ሀገር ተረካቢ ትውልድ እንድትቀርጹ፣ እግዚአብሔርን የሚፈራ ትውልድ እንድታፈሩ፣ የቀደመውን የኢትዮጵያ ጥበብ የለበሱ ልጆች እንድታሳድጉ በዚህ አጋጣሚ መልእክታችንን እናስተላልፋለን። እንግዶቻችን እኛን አክብራችሁ ስለመጣችሁ ክብረት ይስጥልኝ። እግዚአብሔር እድሜ ይስጥልን፣ ያኑርልን፣ ኑሩልን እላለሁ። ስለነበረን ቆይታ እግዚአብሔር የተመሰገነ ይሁን። እዚህም ይሄንን የጠቢባኑን ድምፅ ለመስማት የመጣችሁ እናንተንም እግዚአብሔር ያክብርልኝ። ይቆያል።